አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ሙስሊም ክርስቲያን እህቶቼ ወንድሞቼ ሰላም ሰላም ብያለሁኝ። አላህ ይጠብቃችሁ እላለሁ። ቤተሰቦቼ ተው ኧረ ተው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ ክርስቲያኑም እህቱም ወንድሞቼ ሰላም ብያለሁኝ። እንዴት ይዟችኋል? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዊሎ እላችኋለሁኝ ቤተሰቦቼ። ወላሂ ማሻአላ አላህ ያክብርልኝ። ማሻአላ ያበረታታችሁኝ ነው። አበረታቱኝ። አሁንም ነጋም አትበሉ፣ አበረታቱኝ እላችኋለሁ እህቶቼ ወንድሞቼ። የመዳም ቅመሞች ዛሬ ስራ ይበዛባችኋል። ቤት አላችሁም ኢጃዛ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ዛሬ ጁምዓ ነው። ጁምዓ ሰግደናል አልሐምዱሊላህ፣ በሰላም ሰግደናላችኋለሁኝ። የመዳም ቅመሞች አላህ ይድረስላችሁ፣ አላህ ይሁንላችሁ። ዛሬ በጣም ነው ስራ የሚበዛባችሁ። አብሽሩ፣ በርቱ፣ ጠንክሩ እላችኋለሁ። ወላሂ የዛሬ ሬሴ ማለት ነው በጣም የደነገጥኩበት በጣም ያዘንኩ ቀን ወላሂ ላዚም ይሄ ነገር ካየው ነው በጣም ደነገጥኩኝ እላችኋለሁ። አንድ ነገር በራሱ ጫማ ካልሆናችሁ ያን ሰው ኢማሙን አትረዱትም። ምክንያቱም በቃ ሁሉም ለራሴ ከተመቸኝ ራሴ የምኖርበትም ሁሉም ነው የሚኖረው የምንለው ነበረው እኔ ማለት ነው። ብቻ አየሁኝ ወላሂ እኔ አሁን ስራ የተመላላሽ ስራ ስለሆነ አሁን ልጆች ምን አነሳበት ቦታ አንድ ልጅ ጠለብት ይሆን አኪ ጠለብ ናት ያኔ ኢትዮጵያዊት ይሆን ምን ቤርዋ ምን አገር የሆነች አገር አላወኩኝም። ብቻ አንድ ቀንም ያየሁት ቀን ሴት ልጅ ናት፣ ወንድ ልጅ ነው። እኔ እስካሁንም ያየሁት ወንድ ልጅ ነው መኪና ሲያጥብ ያየሁት የነበረው። እሷ ስታት ብስምላ ደነገጥኩኝ። ከዛ በአሁኑም የማግስቱ መሰለኝ እጇ ተሰብራለች። ወላሂ ተሰብራ ደግሞ ብስምላ ስታሳዝን አንጀቴ ነው የበላች። እንደዛ ሆና መኪና ባንድ እጇ ሆና መኪና ያሰራች። ረቢ ስደት አይኑ ነው የተፋልኩ ወላሂ። በቃ አንዳንዱ በየቦታው እኮ ተንከራቶ ነው የሚኖረው ወይ አልኩ። አልሐምዱሊላህ እኔ ደግሞ አሁን ከመጣሁኝ ቆይቻለሁኝ። ብቻ ይሄ ነገር አስከፊ ይሄ ነገር ብዬ በቃ ለምን ያልኩበት ቀን የለም። ስደት በመውጣቴ እኔ ደስተኛ ነኝ አልሐምዱሊላህ። አንድ ነገር ቤተሰቦቼ አጠገቦቼ አለመሆኑ ትንሽ ይጸጽተኝ እንጂ ወላሂ ደስተኛ ነኝ። ይሄ ጠንካራ ያለ እንትን ነገር ገጥሞኝም አላውቅም። ተቸግሬ እንደዛ አዝኜም አላውቅም። ለምን ወጣሁን ብዬም ተቸግሬም አላውቅም። ሳውዲ አረቢያ በመምጣቴ ስደት በመውጣቴ ደስተኛ ነኝ ወላሂ። ብቻ አንዳንድ ነገር ስታዩ በቃ የራሳችሁን አልሐምዱሊላህ ብላችሁ ለመኖር ያበረታታል። ቤተሰቦች ኢንሻአላህ ያልፋል። ወላሂ ማያልፍ ቀን የለም። ታገሉት። ዱንያን ካልታገልነው እኮ ማለፍ የለንም። አንድ ነገር ወጥቀን መቅራት የለብንም። ከራሳችን እየበላ የጠጣ ያነሳለን ብለን መጠበቅ የለብንም። እጅ መስጠትም አያስፈልግም። የሰው ልጅ ወዳጅ ሊኖረው ወዳጅም ጠላቱም ሊኖረው ይችላል። እንደ ያለም ሁሉንም በቦታው ያለ ወጥቀን መቅራት አያስፈልግም ነው የሚለው። ወላሂ እጅ መስጠት አያስፈልግም። በቃ ጠንካራ መሆን ለራሴ ጠንካራ መሆን አለብኝ ብዬ ራሴን ማዝናናት አለብኝ፣ ማበረታታት አለብኝ። ወድቄ ሰው ሊያነሰኝ አልጠብቅ እንደ ራሴ ማለት ነው። እኔ እናንተን የምንመክረው ነገር ቢኖር ወድቃችሁ ለሰው እጅ እንዳሰጡ ራሳችሁ ታግላችሁ መነሳትን ልመዱ። የሰው ቢወደሽም ቢጠላሽም ሰው ነው። ስለዛ አላህን ይዘሽ
አምላካችን ይዘን ወላሂ ራሳችን በራሳችን መቆምን እንልመድ ነው እንደ ራሴ ማለት ነው። ሰው አንዴ ይወደሻል፣ አንዴ ሊጥልሽ ይችላል። ማይጥለው አላህና ፈጣሪያችን ብቻ ነው። ስለዛ ጠንከሩ ብለን ኢንሻአላህ ይሄን ካላህ ፍቃድ ብለን አላማችን እናሳካዋለን ብለን ብንሞክር ነው ምርጫዬ ማለት ነው። ታገሉ ወላሂ ከታገልን ማለት ነው ማይነጋ ቀን የለም። ሳይነጋ አይኖርም። ኢንሻአላህ ይነጋል። ኢንሻአላህ አላማችንም ያሰብነው ግባችንም እንደርሳለን። በራሳችን መቃቆምን ከለመድን ማለት ነው። ፊት ለፊት የወደቅነው ወጥቀናል። መነሳትንም መልመድን እንደ ራሳችን መሆን አለበት። ራሳችን ካሰብን ይሄን ነገርማ አልችለውም እኮ ብቻዬማ አልችለውም ሳይሆን አለም ራሴን አቃሜን እንደምልችለው ማሳመን ነው። ክላስ ሁሉንም ነገር እንደምልችለው ካከበደ ማንም ነገር ይከብዳል። ካቀለለው ግን ማንም ነገር ይቀላል። ስለዛ ራስ በራሳችን መቆም በራሳችን መቆም ግዴታችን ነው ይላለው እንደ ራሴ ምክሬ ማለት ነው። ስለዛ አላህ ብቻ ራሳችን አላህ ያበረታተን፣ ወጥቶ ከመቅራት አላህ ይጠብቀን፣ በሰላም አገራችን ያብቃን። አላማችን ግባችን ሞልተን በሰላም አገራችን ገብተን ስደትን ምረሳበትን ጊዜ አላህ በቅርብ አድርገልን። ጁማ ወገሬት በሰላም ስልጥኛም ተቀለቀልኩባችሁ መሰለኝ። ስለዛ በሰላም ለሀገራችን ያብቃን። የሳምንቱ ጁማ አላህ ይበለን። የዛሬ ጁማ የተቸገረው ነፃ የሚወጣበት የታመመው የሚሽርበት አላህ ያርገው። ጁማውን ስንቱ ቆሞ ለመስገድ ስንቱ ደግሞ ያልተመቻቸለት አለ። እኛ አልሐምዱሊላህ ቆመን ካፊያችን ቆመን ሰግደናል። ኢባዳችን ያረግነ ነው ብቻ አልሐምዱሊላህ። አላህ ሁሉንም ያሽር እሱ ነውና አላህ ሽረቱን ብርታቱን አላህ ይስጠን። ዛሬ ጁማ ደግሞ ሁሉ ነገር ለሁሉ ነገር የሚጠቅም ዱዓ አላህ ያርግልን። ዱዓ አርጉ። ከአስር በኋላ የሚደረገው ዱዓ ሙስተጃብ ነው። አላህ ሙስተጃብ ካረገለት ባሪያ አላህ ያርገው። ክርስቲያን እህቶቼ ወንድሞቼ ዱዓ አርጉ። እናንተም በጸሎታችሁ ሙስሊም ከሆናችሁ ደግሞ በዱዓችሁ ራስ በራሳችን እንተጋገዝላችኋለሁኝ። አላህ ይጠብቃችሁ። አላህ ከእናንተ ይሁን። ስደቱን ጨርሰን አላማችን ሳያዘናጋን አላህ ለሀገራችን አብቃን። ወጥቶ ከመቅራትም አላህ ይጠብቀን። ዱዓ አርጉ። ወላሂ ዱዓ አርጉ። ዱዓ አረግነው ነገር እኮ ይደርሳል ኢንሻአላህ በአላህ ፍቃድ። አብሽሩ በርቱ እላችኋለሁኝ። ብቻ ወላሂ የሚላቸው ነገር የለም። አበረታቱኝ፣ ሰብስክራይብ አርጉኝ፣ ሼርም አርጉኝ። አዲስ ጀማሪ ነኝ። የተሳሳትኩም ነገር ካለ ኮሜንት ላይ ጻፉልኝ፣ ያስተካክላለሁኝ። ምንም ወላሂ አይታችሁ ዝም ብላችሁ እንዳትለፉ። ወላሂ የሰው ደስታ የሚያስደስታችሁ የሰው አዘኑም የሚያሳዝናችሁ ከሆነ ራስ በራሳችን ከተጋገዝ ወላሂ ሲምፕል ነው። ምንም የሚያቅተን ነገር የለም። ሁሉንም በሀሳብ ራስ በራሳችን ሼር ከተደራረግን እንደዛ ነው እላችኋለሁ። ራስ በራሳችን ሼር ተዳርገን ወላሂ ለየተኛው ኖሮ ነው ሞት የሚመስለ ነገር አለ። ስደት ነው ያለ ነው። ራስ በራሳችን በሀሳብ ራሱ የምንተጋገዝ እንደራሴ ይላለሁኝ። ራስ በራሳችን ደስታችን የምናስደስተን ከሆነ ጠቅሰት አድርጓት አትለፉ። አበረታቱኝ ይላችኋለሁ ቤተሰቦቼ። አላህ ይጠብቃችሁ። አላህ ከእናንተ ይሁን። መልካም ቀን ይሁንላችሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ።